ሰላም ቤተሰብ እንዴት ናችሁ? በዛሬ ቪዲዮ ደግሞ ይዤላችሁ የመጣሁት ይሄ ለስከርቭ የሚሆን የእጅ ስራ አሰራር ነው ማለት ነው። ተከታተሉኝ ቪዲዮውን እስከ መጨረሻ ድረስ። በመጀመሪያ ይሄንን ለመስራት ያው እንደተለመደው ክርና ክሮሽ ነው የሚያስፈልገን። እኔ 5 ቁጥር ክሮሽ ነው የተጠቀምኩት። እናንተ ግን እንደ የከራችሁ መጠን ውፍረቱና ቅጥነቱ ይወስነዋል። እንደዛ መጠቀም ትችላላችሁ። 3 ቁጥርንም 2 ቁጥርንም መጠቀም ትችላላችሁ። ምሰሩበት ክር ይወስናል ማለት ነው። ከዛ ክራችን እንደዚህ ከጠለፈን በኋላ እዚህ የጠለፍኩት ክር ላይ ሰንሰለት እንሰራለን ማለት ነው። እናንተ ከ40 እስከ 45 ወደ ላይ በቁመቱ የምትሄዱ ከሆነ እንደዛ መጀመር ትችላላችሁ። እኔ ግን ያው ለቪዲዮ ያክል ሰንሰለት ሰርቼ እዚህ ላይ አሳያችኋለሁ ማለት ነው። ዲዛይኑን ቪዲዮ እስከ መጨረሻ እዩት። እጅግ በጣም ቀላል የሆነ ዲዛይን ነው። አንደኛው ወጥ ነው። ድግግሞች ዲዛይን ማለት ይቻላል። እኔ እዚህኛው ላይ ያው እንደዚህ ሰንሰለት ሰርቻለሁ። እዚህ ላይ አሳያችኋለሁ ማለት ነው። በመጀመሪያ እንደዚህ ክራችንን እንጠልፋለን። ከዛ አንድ ቦታ እዚህ ጋር እንዘለና እዚህ ጋር አንድ ደብል ክሮቼት ወይንም አንድ ቋሚ አንዳንዶሽ እንሰራለን ማለት ነው። አንድ ደብል ከዛ አንድ ሰንሰለት ከዛ አንድ ቦታ እዚህ ጋር እንዘለና ቀጣዩ ቦታ ላይ አንድ ደብል ከዛ አንድ ሰንሰለት አሁንም አንድ ቦታ ዘለን ቀጣዩ ላይ አንድ ቋሚ አንዳንዶሽ ከዛ አንድ ሰንሰለት አሁንም አንድ ቦታ እንዘለና አንድ ሰንሰለት አንድ ቋሚ አንዳንዶሽ ለዚህ ክፍተት እየሰጠን ይሄዳል። ሙሉ ሰንሰለቱ ላይ አንደኛ ዙር ላይ እንደዛ እንሰራለን ማለት ነው ሁሉንም። ከዛ እንደዚህ ሙሉን ከሰራን በኋላ እዚህ ጫፍ ላይ ስንደርስ አንድ ሰንሰለት እናደርግና ወደ ቀጣዩ እንዞራለን ማለት ነው። እዛውንም እንደተለመደው ሁለተኛ ዙር ላይ እንደዚህ ክራችንን እንጠልፍና እዚህ ጋር ምንም አንሰራም። እዚህ ጋር እንመጣና ሰንሰለት እየሰራ ነው ቦታ ላይ መጀመሪያ እንደዚህ እንጠልፋለን። ከዛ አንድ ሰንሰለት ከዛውንም እንደዚህ ክራችንን እንጠልፍና ቅድም ቋሚ አንዳንዶሽ የሰራው ነው ላይ ምንም ነገር አንጠልፍም ማለት ነው። ሰንሰለቱ ላይ ነው እየሰራን የምንሄደው ማለት ነው። አንድ ቦታ እየዘለለን በአንዳንድ ሰንሰለት ነው የምናለያያቸው ማለት ነው። እንደዚህ ከዛውንም እዚህ ጋር እንዘልና እዚህ ያው ነው የሚለየው እቺ በስተውጭ በኩል ይሄኛው መስመር እንዲመጣለን እዚህ ጋር ባለችው ቦታ ላይ ነው እየጠለፈ የምንሄደው ማለት ነው። አንድ ሰንሰለት አንዳንድ ቦታ እየዘለለን በአንዳንድ ሰንሰለት እናለያያለን ማለት ነው። ደብል ክሮቼት ነው ሁሉም። የሚለየው ነገር ቢኖር አንድ ቦታ እየዘለለን ከዛ ደግሞ አንድ ሰንሰለት እየጨመረ የምንሄደው ነገር ነው። ሌላ ምንም እንትን ነገር የለውም። ቋሚ አንዳንዶች ነው።
እዚህ ጫፍ ላይ ስንደርስ እዚህ ጋር እንመጣና ቅርታ እንደዚህ እንወስዳለን። ከዛ አንድ ሰንሰለት እዚህ ጋር እንደምትመለከቱት ይኸው በአንደኛ ዙር ላይ እንደዚህ ሰጥቶናል። ወደ ቀጣዩ እንዞራለን ማለት ነው። ቀጣይም እንደዛው ነው የሚሆነው። ምንም የተለወጠ ነገር የለውም። አሁንም እዚህ ጋር እንዘልና እዚህኛዋ ላይ እዚች ጋር አንድ ደብል አንድ ሰንሰለት፣ አሁንም ይሄንን ቦታ እንዘልና እዚህ ጋር እንመጣና አንድ ደብል አንድ ሰንሰለት፣ አንድ ቋሚ አንዳንዶች አንድ ሰንሰለት። ከዛ ዙረን ስንመጣ ሰንሰለቱ ላይ ብቻ ነው የምንሰራው፣ ቋሚው ላይ ምንም ነገር አንሰራም ማለት ነው። እዛ እንደዚህ አይነት ዲዛይን እየፈጠረልን ይሄዳል ማለት ነው። ሶስተኛ ዙር ይሄን ከዛ ጫፍ ላይ ስንደርስ በአንድ ሰንሰለት መቋጠራችንን እንዘንጋ። እዛ እንደዚህ ያለ የሚያምር ዲዛይን እየሰጠን ይሄዳል ማለት ነው። እዛ እያደገልን ሲሄድ ይኸው እንደምትመለከቱት ይሄንን ይመስላል ማለት ነው። እጅግ በጣም ቀላል ዲዛይን ነው። ቪዲዮውን ከወደዳችሁት ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለሌሎች ሼር አድርጉልኝ። ያው ይሄንን ስካርብ መስራት ለሚፈልጉ ልጆች ማለት ነው። እንግዲህ የዛሬ ስራዬ ይሄን ይመስላል ይዤላችሁ የመጣሁት። ቀጣይ ደግሞ በዚሁ ስራ የኩፍያውን አሰራር